ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አፕወርክ እንዴት እንጀምራለን። ሁሉም ሰው አፕወርክ ይላል። ምንድነው አፕወርክ? ለምንስ ይጠቅማል? አፕወርክ ማለት ምን መሰላችሁ? አሁን ለምሳሌ ልክ በቃ በቀላል ቋንቋ አሰሪና ሰራተኛ የሚገናኙበት ወይም ደላላ ነው ማለት ነው። አፕወርክ ማለት ደላላ ነው ማለት ነው። አሰሪና ሰራተኛን የሚያገናኝ ደላላ ነው ማለት ነው። እና ደግሞ አፕወርክን እንዴት መቀላቀል እንችላለን ለሚለው ደግሞ ሁሌም ፕሮፋይላችንን ስንሰራ አፕወርክ ላይ አሁን እንደዚህ አይነት ፕሮፋይሎች አሉ። እኔ የተወለድኩበት እዚህ ቀን ስሜ እንደዚህ ይባላል ምናምን የሚሉ ፕሮፋይሎች አሉ። ግን እነዛ ፕሮፋይሎች አይሆኑም። ለምንድነው የማይሆኑበት ምክንያት? ያ ሰውዬ ስላንተ ኤክስፒሪየንስ እንጂ የሚፈልገው አንተ ምን መሆን እንደምፈልግ ምናምን ልጅነቴ እንደዚህ አይነት ነገር ነበረኝ ምናምን የሚለውን ሳይሆን የሚፈልገው ያንተን ኤክስፒሪየንስ ያንተን ስኪል ነው የሚፈልገው። ኦኬ ለዛ ስኪል አንተ ደግሞ ስኪል የምታሳይ ምንድነው? እኔ እንደዚህ አይነት ነገር እችላለሁ፣ በዚህ አይነት ነገር ላይ ሰርቻለሁ፣ ለዚህ አይነት ሰርቻለሁ ምናምን ወይም እንደዚህ ይሄን ያህል አመት ባሰሩም ስኪሉ ነው ዋናው የሚያስፈልጋችሁ። ገባችሁ? ስኪሉ ያስፈልጋችኋል። ለዛ አፕወርክ ላይ ስንጀምር በጣም ምርጥ ፕሮፋይል መስራት አለብን። ዝም ብሎ የዝባዝንኬ ፕሮፋይል ብንሰራ ያ ሰውዬ አይቀበለውም። የባሰ ደግሞ ያ ሰውዬ የነበረውን ኮኔክታችንን ነው የምናጣው። ገባችሁ? ከዛ ያን ኮኔክት አሁን ለምሳሌ የሆነ ጌም ላይ ስትገቡ ልክ ያ ጌም ቢያንስ 3 ነፍስ ይኖሩታል። ማለትም እንደ ኮኔክት እንቁጠራቸው 3 ነፍስ ይኖሩታል። ከዛ እነዛ 3 ነፍሶች እየሄደ ያልቃል። ዝም ብሎ በማይሆን ነገር ሲጨርሰው ያ ነፍስ ያልቃል። ልክ እንደዛ ነው። ኮኔክትም በማይሆን ነገር ዝም ብለን የማይሆን ፕሮፋይል ሰርተን ለዛ ሰውዬ ልክ እንደ ፕሮፖዛል ስናቀርብለት ካልወደደው ኮኔክታችንን አጣን ማለት ነው። ለዛ ልክ እኛ በደንብ እንትን ያለው ሰው መርጠን በደንብ ሰው መርጠን መሆን አለበት። ዝም ብለን ሳንመርጥ ዝም ብለን አሁን ለምሳሌ ኤዲተር መሆን ብፈልግ እኔ ኤዲቲንግ ላይ አፕወርክ ላይ መቀጠር ብፈልግ እዛ ኤዲቲንግ ላይ እኔ እስከዛሬ የሰራኋቸውን ቢያንስ አንድ ኤዲቲንግ ያስፈልገኛል። ቢያንስ አንድ እስከዛሬ የሰራሁትን ከፈለግን ደግሞ ዌብ ዴቨሎፕመንት ቢሆን በኤችቲኤምኤል በሲኤስኤስ በጃቫስክሪፕት የሰራነውን አንድ ስራ ስክሪንሾት ወይም የሆነች በቃ ላይቭ ዴሞ ምናምን አድርገን ትንሽ ብናቀርባት ያ የተመረጠ ይሆናል። ለምን አፕወርክ ላይ እንደዚህ አይነት ነገር ነው የሚፈልጉት ሰዎቹ። ገባ? ለዛ ልክ አፕወርክ ስንጀምር አፕወርክ ማለት ደላላ ነው፣ አሰሪና ሰራተኛን የሚያገናኝ ማለት ነው። እና ስለ አፕወርክ በአጭሩ የተረዳችሁት ይመስለኛል። ለእንደዚህ አይነት ቪዲዮዎች ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉን። ቻው ቻው። ይሄን ይመስላል የዛሬ ቪዲዮ።